የምትፈሩ ወንዶችም ሴቶችም ካላችሁ ፍርሃታችሁን የሚያስወጣ ቪዲዮ ነው። ቪዲዮን ከመጀመር በፊት አካውንቴን ላይክ ማድረጋችሁን አትርሱ። አንድ መረዳት ያለባችሁ እውነታ ምንድነው? እቺ ምድር ለፈሪ ሰዎች ቦታ የላትም። ስለዚህ ይህንን አንደርስታንድ ካደረጋችሁ ቀጥታ አእምሯችሁን ወደ ምንድነው መቀየር ያለባችሁ? ኦኬ ፍርሃት ማለት ምን ማለት ነው? ውስጤ ፍርሃት አለ ብሎ ሲነግርሽ ወይም ደግሞ ፍርሃት አለ ብሎ ሲነግርህ ምን ማለት ነው? ይህ ነገር እያዳከመኝ ነው፣ ስለዚህ ወደ መልካም ነገር መቀየር አለብኝ፣ ደግሞ ይህንን ነገር መቀየር አለብኝ ለፖዚቲቭ ነገር። አንድ ምሳሌ ልስጣችሁ። አሁን ለምሳሌ እባብ፣ ያው ብዙዎቻችሁ ትፈራላችሁ አይደለ? ለምንድን ነው የምትፈሩት? መርዝ ስላለው ስለሚናከስ አይደለ? እባብ በተፈጥሮ ዝም ብሎ የሚናከስና የሚናደፍ እንስሳ አይደለም። እናንተን እንደ ትሬት ወይም ደግሞ እናንተን እንደ አደጋ ነገር አይተው እንዲሁም ደግሞ ሌሎች እንስሶችን የሚያጠቁ ስለሚመስለው ይፈራል አይደለ? ስለዚህ ሲፈራ ደግሞ እጁ ላይ ያለው ዌፐን ምንድነው? መርዝ ነው ወይም ደግሞ ቬነም ነው። ስለዚህ በመናከስ ራሱን ይጠብቃል ማለት ነው። ስለዚህ እናንተ ስትፈሩና ሼም ሲይዛችሁ ለምንድን ነው የምትሸማቀቁት? እንዲህ መሸማቀቅና ቁጭ ብላችሁ መታሰር እኮ የለባችሁ። ፍርሃት ማለት ምን ማለት ነው? ልክ ከእባቡ እንደተረዳ ነው ራሱ ለመጠበቅ አታክ እንዳደረገ እናንተም ስትፈሩ ምንድነው የሚያስፈራችሁ? ሰው ነው። ከምን አንጻር ነው የምትፈሩት? ቀጥታ ያንን ነገር መጋፈጥ መቻል አለባችሁ። የፍርሃት ተፈጥሮ ይሄ ነው እንጂ እንዲህ እንዲያሸማቀቀንና ሼም እንዲያስይዘን አይደለም። ስለዚህ የፍርሃት ተፈጥሮ ይሄ ነው። ስለዚህ ማድረግ ያለባችሁ ምንድነው? የመጀመሪያው የምትፈሩትን ነገር ቀጥታ መጋፈጥ። ካልተጋፈጣችሁት አእምሮ ውስጥ ይቀመጣል፣ አእምሮ ያሰላስላል ማለት ነው። የምትፈሩትን ነገር እዚህ ጋር ግን ሄዳችሁ ልክ በአካል ስትጋፈጡት ጀስት እመኑኝ ትወጡታላችሁ ማለት ነው። ስለዚህ መፍራት ያለባችሁ ነገር ፍርሃትን ብቻ ነው እንጂ ሌላ ምንም ነገር መፍራት የለባችሁ ማለት ነው። ዳይ አንድ ተግባር በየቀኑ እያደረጋችሁ ፍርሃታችሁ መውጣታችሁን አትርሱ ማለት ነው። ቪዲዮ ከተመቻችሁ ላይክ ወይም ደግሞ እቺን ኢሞጂ አስቀምጡልኝ። ይመቻችሁ።